ሰላትን ለሚሰግዱት ሰጋጆች ለሆኑት ወዮላቸው አላህ الذين هم عن صلاتهم ساهون እነዚያ እነሱ ከሰላታቸው የሚዘናጉት ለሆኑት በጊዜ የተገደበሽ ከመሆኗ ጋር ወቅቷን ለሚያሳልፍ ሰውነት የዱንያ ውጥረቱ ጭንቀቱ ሲበዛ ሰላትን ለሚዘነጋ ልብ ወዮለት እናንተ እኮ ይህን ጨረቃ እንደምታዩት ጌታችሁን ታዩታላችሁ አሉ መልእክተኛው ሰለላሁ ዐለይሂ ወሰለም እሱን ለማየት ደግሞ አትጋፉ ታዩታላችሁ ፀሐይ ከመውጣቷና ከመግባቷ በፊት ያሉ ሰላቶች ላይ አለመሸነፍ የምትችሉ ከሆነ እንደዛ አድርጉ አሉ የሱብሂ እንቅልፍ ከባድ ሊሆን ይችላል ከጀነት የጌታችንን ፊት ከማየት ግን አይበልጥ ከሰላት ያዘናጋን ዱንያ ውጥረቱ ጭንቀቱ አስቸጋሪ ቢሆንም የጀሃነም እሳት ግን አይስተካከለውም ለዚህ ነው ሙአዚኑ ደግሞ ደጋግሞ هيا على الصلاة هيا على الفلاح الله እኮ ሰዎችን ላጠፋው ጥፋት ለበደልኩት በደል ይቅርታ ብጠይቅ ማሩኝ ብዬ ብለምን እያመነቱ ይቅር ብለውኝ እንኳን ፍቅራቸው እንደ ትላንቱ መውደዳቸው በፊት እንደነበረው አለመሆኑን ሲያይ የትላንት ማንነቴን የዛሬ ድክመቴን ያወቀ እንኳን መቅጣት እየቻለ ምሮ እየማረ ወደደኝ ኢነ በጥሽ ረቢከ ለሸዲድ የጌታ አያያዝ ብርቱ ነው እሱ መፍጠርንም ይጀምራል ይጨርሳልም ማለና وهو الغفور الودود አለ ምህረተ ብዙ ወዳድ ነው ባሮቹ ወደሱ ቢመጡ አይጠቅሙትም እዝነቱን አንፈልግም ብለው ቢሸሹ አይጎዱትም እሱ ግን ለነሱ ካለው እዝነት የተነሳ አንከሌት ይጠራል ወንጀል ሲሰሩ እያየ መሰተሩ ሳይንስ መቅጣት እየቻለ ምሮ እየማረ ይወዳል ያ አላህ ረሱል ቢኖሩ ኖሮ አንዲት በእድሜ ገፋ ያሉ እናት ከሰሞኑ የመንገዱ ዳር ላይ ሀገር ሰላም ብለው ታክሲ ለመጠበቅ ቆመዋል ድንገት ከየት መጣ ሳይባል ታክሲው ቦታው ላይ ሲደርስ ግን ጉልበተኛው አቅም ያለው በሙሉ እሳቸውን ገፍቶ መጣሉ ሳይንስ እላያቸው ላይ ተረማምደባቸው እኔን ማማ ወደቁ አይደል ብዬ ጎንበስ ስል ፈይስኪ ልጄ ረሱል ቢኖሩ ኖሮ እኮ በእድሜያችን መጨረሻ እነዚህ ባልተዋረድን ነበር አሉ እውነት ነው ቢኖሩ ኖሮ እኛ ቤት ምግብ ተርፎ ሲደፋ ጎረቤቶቻችን ባዶ ሆዳቸውን ባላደሩ ስንሳሳት ስናጠፋ ቁስላችን ላይ እንጨት የሚሰደው ባልበዛ ታላላቆቻችንን እንደድሚያቸው አክብረን ለታናናሾቻችን ደግሞ ባዘነን ነበር ቢኖሩ ኖሮ ያለሙ ጀማል መቼ ምድሩ ሚዛን አለም ያለሙ አላህ አያውቁም እንዴ አላወቁም ان الله يقبل التوبه عن عباده الله ከባሮቹ ተውባን መመለስን በሙሉ የሚቀበል ጌታ መሆኑን አላወቁም ወደሱ ለሚመጡት ከሩቅ የሚቀበል ከሱ ለሚሸሹት በቅርብ የሚጠራ ከናት በላይ አዛኝ ጌታ መሆኑን አላወቁም ከዚህ ሁሉ ምህረት ጋር ከዚህ ሁሉ እዝነት ጋር ዓለም የእኔ ለለዚነ አመኑ አለ ለነዚያ ላመኑት ጊዜው አልቀረበም ከአላህ ተግሳጽ ከቁርአን ለወረደው ልባቸው ሊፈራ ጊዜው አልቀረበም የለሊቱ ክፍል ላይ ማን ነው ምህረትን የሚጠይቀኝ የምሰጠው ይያለ የረመዳንን ሰፊ ድል ሰጥቶ መመለሳችንን እየተጠባበቀ አሁንም ደግሞ ዳውድ ሆይ አለ ዳውድ ሆይ እኔ ለባሮቼ እንዲመለሱ ያለኝን ሸውቄን ናፍቆቴን ውዴታዬን ቢያውቁ ኖሮ የዳውን ቢሆን ወደኔ ይመጡ ነበር ሱብሃንአላህ እስከዛሬ ከጎኔ ሆናችሁ ላይክ ሼር ሪፖስት ያደረጋችሁ ስታበረታቱኝ ስታግዙኝ የነበራችሁ ወንድሞች እህቶች አላህ ያክብርልኝ አላህ ይወደድልኝ አላህ ኸይር ይዘዛችሁን በዱንያም በአኺራም ይክፈልልኝ ስለምታበረታቱኝ ስለምትሰጡኝ ኮሜንት በጣም አመሰግናለሁ በሰሞኑ ግን አካውንቴ በተደጋጋሚ ዋርኒንግ እየሰጠኝ ስለሆነ የምሰራቸውን ቪዲዮዎች እናንተ ጋር በተገቢው መልኩ እየደረሱ አይደለምና የቪዲዮ እየደረሳችሁ ያያችሁት በሙሉ ፕሮፋይል ላይ እየገባችሁ የቀስት ምልክቷን እየተጫናችሁ በተደጋጋሚ ኮፒ ሊንክ እንድታደርጉልኝ በአክብሮት ጠይቃለሁ አብሮነታችሁ ይለኝ ሰላም አለይኩም ያዕቁብ አለይሂ ሰላም የአይናቸው ማረፊያ የልባቸው መርጊያ የሆነው ልጃቸው ዩሱፍ አለይሂ ሰላም መጥፋት ናፍቆቱን በጨመረባቸው መጠበቅ ባደከማቸውና እውነታውን የሚያውቁ ሰዎች ባስተባበሉ እውነታውን የማያውቁ ደግሞ ባላመኗቸው ጊዜና እንዲህ አሉ ኢነማ አሽኩ በثي وحزني الى الله ጭንቀቴን ሐዘኔን የማሰማው
ወደ አላህ ብቻ ነው። ወአዕለሙ ሚነላሂ ማ ላ ተዕለሙን ከአላህ እናንተ የማታውቁትን እኔ ያውቃለሁ አሉ። አላህም ሱብሓነሁ ወተዓላ በሱ ላይ ተማምነው በሱ ላይ ተስፋን አሳድረው አላሳፈራቸውም። ከዘመናት ናፍቆትና ጥበቃ በኋላ ዳግም ከልጃቸው ጋር አገናኛቸው። ናፍቆት መጠበቅ ባደከመንና ሰዎች ደግሞ ባስተባበሉን ባላመኑን ጊዜና ይሄን የቁርአን አያ እናስታውስ። ኢነማ አሽኩ በሲ ወሁዝኒ ኢለላህ ጭንቀቴን ሐዘኔን ሁሉ የማሰማው ወደ አላህ ብቻ ነው።